የመጀመሪያ ሚስት ስላኮረፈች ወይም ከሷ ጋር ስለተደባበርን ሌላ ሚስት አገባብሻለሁ ይሄ ነገሩን ያወሳስባል ባይሆን ጥሩ ነው እንመክራለን አስፈላጊት ለራሱ በራሱ ያንዳንዱ ሰው የራሱ ምክንያት አለኝ ብሎ ሲያምን ተነስቶ ሄዶ የሚያደርገው ነገር ኔጌቲቭ አቲቲዩድ እንዲያዝበት እንደው መደረግም የለበትም ሀቂቃ ኦኬ ጉዳዩ ላይ ኦኬ በቃ ይሄ ጉዳይ አላህ ሲስተም ነው ሲስተሙ ይሰራል የታወቀ ነገር ነው እጅግ አስፈላጊ ስለሆነ አላህ እንደ ሸሪዓ ይዘረጋው ግን ሚስቶች ከባሎቻቸው ጋር ሲጣሉ የሚመጣ የሆነ ክፉ ገድ አርገው እንዲያዩት ባይደረግ ደስ ይለኛል ይሄ አንደኛው ነገር ነው መልካም ሌላኛው አምስተኛ ችግር በሚከሰትበት ጊዜ ሁሉም ሰው ይለዋል ግን ትንሽ እኛም ብንለው ደስ ይለኛል ችግርን በጠረጴዛ ዙሪያ የመፍታት ባህልህን አዳብር እንላለን ይሄንን ለማድረግ አልፎ አልፎ ቅድም በጫፍጫፍ ያነሳ ነው የውይይቱ አካል ስትሆን ለሁለት ይሁን ኦኬ ልጆችን ማስገባት አያስፈልግም ሶስተኛ ወገን በተቻለ መጠን ባይገባ ጥሩ ነው ነገሮች አስገዳጅ ካልሆኑ በስተቀር ማለት ነው አስገዳጅ ሆኖ እንኳን መግባት ካለባቸው ስቲል የሚያሸማገለን ሰው ራቅ ቢል ከኢሞሽናል አታችመንታችን ራቅ ቢል ለምሳሌ አይ ዶንት ኖ መጨረሻ ማነሳው ፖይንት ነው አንደኛው አባት እናት ባይሆኑ ትንሽ ከአባት ይልቅ እኔ አጎት እመርጣለሁ ሐቂቃ ከወንድም ይልቅ አጎት ልጅ ይሻለኛል አንድ ቤት በመዘለላቸው ኢሞሽናቸው ለመቆጣጠር ይሻላሉ ምንም ቢሆን ስለ እህትህ ለምሳሌ ስለ እህትህ ባሏ በቃ መሳደብ ቢጀምር ሽምግልናው እንተ ተከላካይ ልትሆን ይሞክራል እሱ መሳደቡ ልክ ነው አይደለም ግን ማረጋጋት ነው እንጂ እሱ ነው የሚሻለው ችግር ለመፍታት ከሆነ ተቀመጥ ነው ማለት ነው እና ችግር ለመፍታት ነው ተቀመጠው ስለዚህ በተቻለ መጠን ይሄ አንደኛው ነገር ነው ሁለተኛውና በጣም መሰረታዊ ነገር ከቁጣ በራቅንበት ኢንቫይሮንመንት መሆን አለበት ውይይት የተቆጣ ሰው ሐሳቡን በስርዓት አደራጅቶ አይገልጽም ጄኒውን አይደለም ሐሳብ አንተ አይወክልህም አንድ ቀን ተናደህ ከሆነኮ አለመናገር ነው የሚሻለው ለአንተ ራሱ አይወክልህም በኋላ ስለተቆጣው ነው እንጂ ስለተናደድኩ ነው እንጂ ልትል ትችላለህ በጣም ሼም ፊል ልታረግ ትችላለህ እዚህ ከቁጣ ይራቅ ስንል ቁጣ ከመጣብህ ምን ታረጋለህ እንዲህ ያልፍልህ ቁጣ ረሱል ሰለላሁ ዐለይሂ ወሰለም የነገሩን ቴክኒኮች አሉ አንደኛ ፈስተዒዝ ቢላሂ ሚነሽ ሸይጣን الرجيم አዑዙ ቢላሂ ምክንያቱም ቁጣ በባህሪው ከሸይጣን ስለሆነ ማለት ነው ሁለተኛ ቁጣ የእሳት አካል ነውና ውዱ አድርግ ካልሆነ ሻወር ውሰድ ከቆምክ ተቀመጥ ከተቀመጥክ